ሰላም ጤና ይስጥልኝ በመላው ዓለም የምትኖሩ ኢትዮጵያውያን በያላችሁበት የዓለም ጥግ ሁሉ ሰላም ፍቅር ጤና እንዲበዛላችሁ እየተመኘው አሁንም ለዚህ ሰዓት የተሰሙ ሰበርና አጫጭር መረጃዎችን የሚይዝብቅ ብያለሁ። እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ታማኝ ፈጣንና ወቅታዊ መረጃ በፍጥነት እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን የቻናሌን ቤተሰብ እንድትሆኑ ከወዲሁ ጋበዝኩ። ይህንን ቪዲዮ በቅንነት ላይክ በማድረግ ሐሳብ አስተያየቶቻችሁንም በኮሜንት መስጫው ላይ በማስፈር እስከ ፍጻሜው አብራችሁኝ እንድትቆዩ ጋብዛለሁ። ቀጥታ ወደ መረጃው ክብሯን አድማጮች ለይሳትም እጅግ በርከት ያሉ ከያቅጣጫው የተሰሙ መረጃዎችን አጠናቅሬ ይዤ ብያለሁ። እነሱንም በቀደም ተከተል ማስደምጣችሁም ይሆናል። ለሰዓቱ ዲያስኩት ወደ መጀመሪያው መረጃ ሲሻገር ጀግናው አየር ኃይላችን በቅጠላ ቅጠል ተሸፍኖ በአበርገሌ በኩል ወደ ትግራይ ሊገባ የነበረ ከፍተኛ ቁጥር ያለው ከመሃል ሀገር የተዘረፉ ንብረቶችን እንዲሁም ከባድ መሳሪያ የጫኑ ተሳቢ መኪኖችን አብያዲ አካባቢ ተከታትላ ድሮኗ ድንገት በመከሰት ወደ አመድነት ቀይረዋለች። ይህ በእንዲህ እንዳለ በስዬ አብርሃና በጀነራል ፈሳ ወይም ማንጁስ ሲሰለጥንና እንዲሁም በግብጽና በአሜሪካ በከፍተኛ ሁኔታ በሎጂስቲክና በቴክኒክ ሲታገዝ የከረመው በሱዳን የስደተኞች ጣቢያ የነበረው የጁንታው የስደተኞች ታጣቂ ከሰሞኑ የስደተኛ ጣቢያዎችን ሆን ብሎ በማቃጠል ደብዛውን ለማጥፋት ሞክሯል። የስደተኛ መጠለያ ካምፖችን ሆን ብሎ ካቃጠለ በኋላ ይህ በሱዳን የስደተኞች ጣቢያ ሲሰለጥን የከረመው የጁንታው ታጣቂ ሐሙስ ዕለት ወይም ታህሳስ 14 ቀን 2014 ዓ.ም በሁመራ ድንበር አካባቢ ባደረገው የቀቢጸ ተስፋ ትንኩሳ በጀግኖቹ የኢትዮጵያ ኃይሎች በሚገባ ተቀጥቅጦ የሚሞተው ሞቶ የተረፈው እግሬ አውጪኝ ብሎ ሲፈረጥጥ ለወገን ጦር ስጦታ አበርክቷል። በዚህም ጥሎ የሸሻቸው መሳሪያዎች እኚህን ይመስላሉ። 22 ክላሽ፣ 4 አርፒጂ ላውንቸር፣ 3 ቴሌግራም ሳተላይት መገናኛና 3 ብሬን መትረየስ መሆናቸው ተረጋግጧል። ይህ በሱዳን የስደተኞች ጣቢያ የነበረው የጁንታ ታጣቂ አብዛኛው በማይካድራና በማይጸብሪ ንጹሃንን ጨፍጭፎ ሄደው ገዳይ ኃይል ሲሆን ከዚያ ወዲህ የሱዳን ታጣቂዎች ጭምር እንደተቀላቀሉት የሚታወቅ ነው። በኢትዮጵያ ላይ ተደጋጋሚ ትንኮሳ ሲፈጸም እንደነበር የሚታወስ ሲሆን እንዲህ ዋጋውን እያገኘ እየተቀጠቀጠ እየተመናመነ ይገኛል። ሱዳንም በተነሳባት ህዝባዊ አመጽ እንዳይሆን እየሆነች ነው። ክብሯን አድማጮች በመቀጠልም ማምሻውን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ከጦርነቱ መቆም ጋር ያወጡትን መግለጫ እንደሚከተለው ማቀርበው ይሆናል። ውሳኔዎቻችን በስሜት የሚወሰኑ ሳይሆን ዘላቂ ጥቅምን ያገናዘቡ ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በዘመቻ ለህብረ ብሔራዊ አንድነት የተጀመረው ማጥቃት አሸባሪውን ህወሓት ከአማራና ከአፋር ክልሎች በማስወጣት የመጀመሪያውን ግብ አሳክቷል። መንግስትም የመከላከያ ሰራዊቱ አሁን በያዛቸው አካባቢዎች ላይ እንዲቆይ ትዕዛዝ ሰጥቷል። ይህን ውሳኔ የወሰነው በስሜት ሳይሆን የሚያስገኘውን ዘላቂ ጥቅም ከግምት ውስጥ አስገብተን ነው። ኢትዮጵያን በዘላቂነት ባለድል የማያደርጋት አካሄድ ሁሉ በቀጥታም ሆነ በተዘዋዋሪ ለጠላታችን ብርታት የሚፈጥር የሽብር ቡድኖች እድሜያቸውን የሚያረዝሙበትን ሰበብ እንዲያገኙ መፍቀድ ነው። አለፍ ሲልም በስሜት የሚወሰኑ ወታደራዊ ውሳኔዎች ሀገራችንን በተራዘመ ጦርነት አዙሪት ውስጥ እንድትዘፍቅ ያደርጋል። ኢትዮጵያን ለማዳከም የተከፈተው ዘመቻ መልከ ብዙ ነው። የህልውና አደጋው በግልጽ ብቻ አይደለም በስውርም ይፈጸማል። ወታደራዊ ዲፕሎማሲያዊ ኢኮኖሚያዊና የመረጃ ጦርነቶች የሚካሄዱብን በተቀናጀና በረቀቀ መልኩ ነው። እኛ እየመከትን ያለነው ውጊያውን ብቻ ሳይሆን ዘመቻውንም ጭምር ነው። የዘመቻው ግንባሮችም ብዙ ናቸው። አንዳንዶቹ ፊት ለፊት የሚፈጸሙ ሲሆን አንዳንዶቹ በወጥመድ መልክ የሚከወኑ ናቸው። መንግስት በኢትዮጵያ ሉዓላዊነትና ህልውና ላይ የሚከፈተውን ግልጽና ረቂቅ ዘመቻ ለመመከትና ለመቀልበስ ብሎም በዘላቂነት የኢትዮጵያን አሸናፊነት ለማረጋገጥ የነደፈው እቅድ ሁለገብና ሁሉንም ግንባሮች ለመመከት የሚያስችል ስልት ነው። በሰሜኑ የሀገራችን ክፍል ችግር መከሰት የጀመረው ለውጡን ተከትሎ መሆኑን ህዝባችን ያውቃል። እኔ ብቻ የማልገዛት ኢትዮጵያ መፍረስ አለባት ብሎ የሚያምነው ህወሓት ክልሉን ምሽግ አድርጎ ችግር መፍጠር የጀመረው በለውጡ መባቻ ነበር። መንግስት ሰብአዊና ቁሳዊ ጉዳት እንዳይፈጠር፣ የህዝብ ሰላምና ደህንነት እንዳይፈርስና ኢኮኖሚው ላይ ከባድ ጫና እንዳይደርስ በማሰብ ችግሮችን በሰላማዊ መንገድ ለመፍታት ተሞክሮ ነበር። አሸባሪው ህወሓት ግን ከጥፋት መንገድ በቀር ሰላማዊ መንገድ የማይታየው ሆነ። በኢትዮጵያና በኤርትራ መካከል የተፈጠረው ሰላም መነሻ በማድረግ በሌሎች አካባቢዎች ያለውንም የስጋት ደረጃ በመመርመር ሰራዊታችንን ከኢትዮ ኤርትራ ድንበር ወደ ሌሎች የሀገሪቱ አካባቢዎች ለማንቀሳቀስ ስንሞክር በትግራይ ህዝብ ውስጥ መሽጎ የሚገኘው አሸባሪው ህወሓት ቡድን ህፃናትን መንገድ ላይ ያስተኛ አረጋውያንንም እንዲለምኑ እያደረገ ሰራዊቱ ከትግራይ እንዳይወጣ ማድረጉ ይታወሳል። ይህንን በህዝብ ጥያቄ የተሸፈነ እኩይ ተግባር በአንድ በኩል እያከናወነ በሌላ በኩል ደግሞ ኢትዮጵያን ለመወርወር ከሚፈልጉ የውጭ ኃይሎች ጋር በሚስጥር ይደራደር ነበር። ኢትዮጵያን ለመውጋት ከውጭ ኃይሎች ጋር ያደረጉት ስምምነት ኢትዮጵያን ለመውጋት ከውጭ ኃይሎች ጋር
ያደረጉትን ስምምነት ተግባራዊ ለማድረግ ሲሉ ህዝቡን በደሙና በላቡ ሲያገለግል የኖረውን ሰሜን ዕዝን በግፍ መሳሪያውን ለመንጠቅ ዘግናኝ ጥቃትን ሰነዘሩ። የሀገር የመጨረሻው ደጀን በሆነው የመከላከያ ሰራዊት ላይ የሚፈጸም ማንኛውም ጥቃት የሉዓላዊነትና የህልውና ጥቃት ነው። የአሸባሪው ዋና ዓላማም የሰሜን ዕዝ የታጠቃቸውን ትጥቆችና ስንቆች በመንጠቅ ኢትዮጵያን ለመውረርና ለማፍረስ ነበር። ይህንንም ከውጭ ጠላቶች ጋር መክሮና ተቀናጅቶ ያደረገው ነበር። የዛሬ ዓመት በጥቅምት መጨረሻ የመከላከያ ሰራዊት በወሰደው አፋጣኝ ማጥቃት እርምጃ ጁንታው ተሸንፎ ወደ ተንቤን በረሃ ፈርጥጦ ነበር። በዚህ ህልውናና ህግ የማስከበር ዘመቻ የተነጠቅናቸውን መሳሪያዎችንና የተማረኩብንን የሰራዊታችንን አባላት አስመልሰናል። ከሽብር ቡድኑ ከፍተኛ አመራሮች የተወሰኑ ወንጀለኞችን ለህግ እንዲቀርቡ ማድረግ የቻለን ሲሆን አሻፈረኝ ያሉትም እርምጃ ተወስዶባቸዋል። ሰራዊታችን በትግራይ ህዝብ ጥያቄ መሰረት ለ8 ወራት በክልሉ ቆይቷል። በቆይታውም ኢኮኖሚያዊ፣ ፖለቲካዊና ማህበራዊ አገልግሎቶች እንዲቀላጠፉ መስዋዕትነት ከፍሏል። መሰረተ ልማቶች እንደገና እንዲገቡ፣ የህዝብ አገልግሎቶች ስራ እንዲጀምሩ፣ ሰብአዊ እርዳታዎች በተሻለ ሁኔታ ተደራሽ እንዲሆኑ የሚቻለውን ሁሉ አድርጓል። ይህን በሚያደርግበት ወቅት ሰራዊታችን በሁለት በኩል ዋጋ ሲከፍል ነበር። አንደኛ በዚህ የነበረው ቆይታ በጠላት ፕሮፓጋንዳና የጠላትን ፕሮፓጋንዳ በሚያስተጋቡ የውጭ ሚዲያዎች ያለ ስሙ ስም ተሰጥቶታል። ሁለተኛ የፕሮፓጋንዳ ሰለባ በሆነው የክልሉ ማህበረሰብ ከጀርባ ለመውጋት ተገደደ። ሰራዊታችን ደም ከፍሎ በሰጠው አገልግሎት የተረፈው ወቀሳና መጥፎ ስም ሆነ። ለሰብአዊ ተግባራትና ለመልሶ ግንባታ ከ100 ቢሊዮን ብር በላይ ማውጣታችን ከምንም ሳይቆጠር አስተዳደሩና የጸጥታ ኃይሉ ባልዋለበት መወቀስ ጀመረ። የትግራይ ገበሬም በአንበጣ ምክንያት የተስተጓጎለበት የእርሻ ስራ በጦርነቱ ምክንያት ዳግም ስለተጎዳበት ፋታ ማግኘት ያለበት ደረጃ ላይ ደረሰ። ይህንን ከግምት ውስጥ በማስገባትም መንግስት በሰብአዊ ላይ የተመሰረተ የተኩስ አቁም ውሳኔ ስምምነት አድርጎ የመከላከያ ሰራዊቱን ከትግራይ ክልል የማስወጣት ውሳኔ ሊያስተላልፍ ቻለ። አሸባሪው ዋትና አንዳንድ ዓለም አቀፍ አጋሮቹ ግን የሰራዊታችን ለሰብአዊነት ብሎ ከትግራይ መውጣቱን እንደመሸነፍ ሲቆጥረው ተስተዋለ። በ8 ወራት መታከት ውስጥ የቆየው ሰራዊታችን ፋታ ሳያገኝ ማዳከም ስለተፈለገ ከ500 ዓመታት በፊት በቀረ የህዝባዊ ማዕበል የጦር ስልት አሸባሪው ዳግም የማጥቃት እርምጃውን ጀመረ። ይህንን ወረራ ለመቀልበስ እንዲቻል ለዝግጅት በቂ ጊዜ ወስደን የአመራር ጥበብን የተቀናጀ እቅድና ቴክኖሎጂን በመጠቀም የደረሰብንን ወረራ ስንከላከል ቆይተን የጥፋት እርምጃውን ቀልብሰናል። ጠላት ከወረራቸው አካባቢዎችም ተጠራርጎ ወጥቷል። መንግስት ህልውና የማስከበር ዘመቻው ባለብዙ መልክ መሆኑን አውቆ ለሁሉም ግንባሮች የሚሆን በቂ ዝግጅት አድርጓል። ህልውናችንንና ሉዓላዊነታችንን የምናስከብርበት ሜዳ የጦር ሜዳ ብቻ አይደለም። ከወታደራዊ ዘመቻ ጋር አብረው ሊዘመትባቸው የሚገቡ ሌሎች ሜዳዎችም አሉ። መንግስት የሚወስናቸው ውሳኔዎች ሁሉንም ግንባሮች መሰረት ያደረጉ እንጂ በተናጠል እይታ የታጠሩ አይደሉም። የመጀመሪያው እቅዳችን አሸባሪውን ቡድን ከአማራና ከአፋር አካባቢዎች ሙሉ በሙሉ ማጽዳት ነው። ይህንንም 100% ሊባል በሚችል መልኩ አሳክተናል። ሰራዊታችንንም ስትራቴጂካዊ በሆኑ ቦታዎች እንዲሰፍር በማድረግ የጠላትን እንቅስቃሴ በአንክሮ እንዲከታተል አድርገናል። ይህንን እንድንወስድ ያደረጉን ብዙ ምክንያቶች አሉን። አንደኛ የግዛት አንድነታችንና ሉዓላዊነታችን የሚያሰጋ ነገር ከገጠመን በማንኛውም ጊዜና ሁኔታ ወደ ትግራይ ክልል ገብቶ የሀገር ደህንነትን ለማስከበር የመከላከያ ሰራዊቱ ህገ መንግስታዊ መብት ብቻ ሳይሆን ግዴታም አለበት። በሌላ በኩል ህወሓትና አፈቀላጤዎቹ መንግስትንና ሰራዊቱን ለመክሰስ ወደ አዘጋጁት የሴራ ወጥመድ መግባት እንደሌለብን እናምናለን። በዚህ ወቅትኛ ወደ ክልሉ መግባት ከጥቅሙ ጉዳቱ የሚያመዝን ነው። የትግራይ እናቶች ይህንን ሁሉ ምስቅልቅል ያመጣባቸውንና ልጆቻቸውን ነጥቆ ያስጨረሰባቸውን አሸባሪውን ኃይል መጠየቅ አለባቸው። ሌላው የኢትዮጵያ ህዝብ ይህንን አሸባሪ ከጫንቃው ላይ ያስወገደው በመራራ ትግል ነው። የትግራይ ህዝብም እንደሌላው የኢትዮጵያ ህዝብ ሁሉ ይህንን አሸባሪ ታግሎ የማስወገድ አቅምና ችሎታ አለው። ድጋፍና እርዳታ ባስፈለገ ጊዜም የተቀረው የኢትዮጵያ ህዝብና መንግስት ከክልሉ ህዝብ ጎን ይቆማል። የማንኛውም ውሳኔያችን መርህ ኢትዮጵያን ሁለንተናዊ ድል እንድትጎናጸፍ ማስቻል ነው። ከእንግዲህ አሸባሪው ኃይል በቃዠ ቁጥር የሚፈልገውን የሚያደርግበት ሁኔታ የለም ስንል አይፈልግም ወይም አይሞክርም ማለታችን አይደለም። ነገር ግን እንደከዚህ ቀደሙ አንድነታችንን ጠብቀን እስከ ቆምን ድረስ መቼም ቢሆን ኢትዮጵያ አትሸነፍም። የኢትዮጵያ ድል መሰረቱ የጠላት ድክመት ሳይሆን የእኛ ትብብርና ብርታት መሆኑን አውቀን ይበልጥ አንድነታችንን አጠናክረን መቆም ይገባናል። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። ጠቅላይ ሚኒስትር አብይ አህመድ። ክቡራን አድማጮች ለሳቱ ያስኳቸው መረጃዎች ይህን ይመስላሉ። በቀጣይም ከሰዓታት በኋላ በሌላ ታማኝና ሰበር መረጃ እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላም፣ ፍቅር፣ ጤና እንዲበዛላችሁ እየተመኘው አሁንም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ታማኝና ፈጣን ወቅታዊ መረጃ በፍጥነት እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ እንዲሁም የደወል ምልክቷንም በመጫን የቻናሌን ቤተሰብ እንድትሆኑ ከወዲሁ ጋበዝኩ። በያላችሁበት የዓለም ጥግ ሰላም ቆዩልኝ። ቸርም ያሰማን። Amara
ሞታ